ብርቅዬዎቹ የወንጌል አርበኞች ቅጽ 2 ጸሐፊ ኢዮብ ገብረ እግዚአብሔር ተራኪ ከነአን አብርሃም አቀናባሪ ዮሴፍ ከበደ ፋኒ ክሮስቢ በአሜሪካን ከኒውዮርክ ግዛት 80 ኪሎ ሜትር ርቃ በምትገኘው ብሪስዊስተር ከተባለች ቦታ እንደ አውሮፓውያን አቆጣጠር ማርች 24 1820 ዓ.ም ተወለደች። ፋኒ ለአባቷ ጆን ክሮስቢ ከሁለተኛ ባለቤቱ ሜርሲ ክሮስቢ የተወለደች ብቸኛ ልጅ ናት። በእርግጥ ከመጀመሪያ ባለቤቱ የተወለደች የአባቷ ልጅ እህት ብትኖራትም ለእናቷ አንድ ነበረች። አባቷ በተወለደች በስድስተኛው ወሯ ማለትም ህዳር ወይም ኖቬምበር 1820 የሞተባት ሲሆን በእናቷና በእናቷ እናት በሴት አያቷ እጅ ያደገች ልጅ ነበረች። በእርግጥ በ1844 ዓ.ም እናትየው ሌላ ባል አግብታ 3 ልጆችን የወለዱ ሲሆን ከዚያም የእንጀራ አባቷ ከቤተሰብነት አግልሏት ነበር። ፋኒ በተወለደችበት በ6 ሳምንቷ በደረሰባት ቀላል የዓይን ህመም ምክንያት ወደ ሆስፒታል ሄዳ ሕክምና ልታገኝ ሙከራ ቢደረግላትም በወቅቱ የነበረው ሐኪም የፈጠረው ቸልተኝነት የተሞላበት የሕክምና አሰጣጥ ምክንያት የዓይን ብርሃኗን አጣለች። አንዳንድ ሊቃውንት ስትወለድም ጀምሮ ዓይነ ስውር ነበረች ብለው የሚሞግቱ ሊቃውንት ቢኖሩም በአብዛኛው ግን የሚታመነው በሕክምና ስህተት ዓይኗን እንዳጣች ነው። ችግሩ ከተከሰተ በኋላ የቀዶ ጠጋኝ ሐኪም በሆነው ቫለንቲን ሞቴ አማካኝነት ቀዶ ጥገና ሊደረግላት ሙከራ ቢደረግም ግን የተከሰተባት ዓይን ህመም በቀዶ ጥገና መፍትሄ ሊያገኝ እንደማይችል ተረጋግጧል። ይሁን እንጂ ፋኒ በልጅነቷ አሳዛኝ አደጋ ቢደርስባትም ንቁና ደስተኛ ልጅ ሆና ነው ያደገችው። ፋኒም የራሷን ግለ ታሪክ በጻፈችበት ጊዜ እንዲህ ብላለች። እግዚአብሔር በሰጠኝ በረከት የዓይኔን ብርሃን ላጣ የሚገባኝ ይመስለኛል። ይህንን ስላደለኝ አመሰግነዋለሁ። ጤናማ ዓይን ሰጥቶኝ ቢሆን ኖሮ ነገ ላልቀበለው እችል ነበር። በውበቴና በፍላጎቶቼ ብሳብ ኖሮ እግዚአብሔርን ለማመስገን ዝማሬዎቹን ላልዘምር እችል ነበር ያለች ሲሆን በሌላ ጊዜ ደግሞ እንዲህ ብላለች። በመንግስተ ሰማያት በማገኘው ጊዜ መጀመሪያ ዓይኖቼ የሚያዩት የአዳኝን ፊት ነው። ግለ ታሪኳን የጻፈችላት አኒ ዊልስ ደግሞ እንዲህ ብላ ስለርሷ ተናግራ ነበር። በመከራ ባታልፍ ኖሮ በትምህርት ውጤታማ ላትሆን ትችል ነበር፣ ወይም ታላቅ ተጽዕኖ ያላት ሴት ላትሆን ትችል ነበር። በእርግጠኝነት ጥሩ ትዝታ አይኖራትም ነበር ብላ ጽፋላታለች። የሴት አያቷ በክርስትና ስነ ምግባር እንድታድግ ትልቅ አስተዋጽኦ ያበረከቱ ሲሆን ከዚህም አልፈው በየዕለቱ ረጃጅም የመጽሐፍ ቅዱስ ጥቅሶች እንድታነብ ይረዷትና ያለማምዷት ነበር። አያትየው የሜቶዲስ ቤተክርስቲያን ንቁ አባል ነበሩ። ፋኒ የ10 ዓመት ልጅ ሆና በየሳምንቱ 5 የመጽሐፍ ቅዱስ ምዕራፎችን ታጠናና ታሰላስል ነበር። እንዲሁም የ15 ዓመት ልጅ ስትሆን 4ቱን ወንጌላት፣ 5ቱን የሙሴን መጽሐፍት፣ የምሳሌ መጽሐፍ፣ መኃልየ ዘሰሎሞንና መዝሙረ ዳዊትን ታጠናና ታሰላስል ነበር። ሆኖም ከመጽሐፍ ቅዱስ ጋር የነበራት ቁርኝት ምን ያህል ከፍተኛ እንደነበር ማየት ይቻላል። ከ1835 እስከ 1843 ዓ.ም ኒውዮርክ በሚገኘው የዓይነ ስውራን ወይም ማየት የተሳናቸው ትምህርት ቤት ገብታ የቀለም ትምህርቷን ተከታትላ አጠናቃለች። በትምህርቷ በጣም ጎበዝ ተማሪ እንደነበረች ይነገርላታል። ከሂሳብ ትምህርት በስተቀር እንደውም የሂሳብ ትምህርት እንደምትጠላ ስሜቷን በግጥም ጭምር ገልጻለች። በዚያን ጊዜ ብሬል ወይም የዓይነ ስውራን የመጻፊያ መሳሪያ ገና የተፈለሰፈበት ጊዜ ስለነበር ብዙ ዓይነ ስውራን መጻፊያውን በቀላሉ ማግኘት አይችሉም ነበር። ከዚያ ጊዜ በኋላ ቢሆን ለበርካታ 10 ዓመታት ብሬልን በስፋት ማዳረስ አልተቻለም ነበር። ስለሆነም ፋኒ ይህንን ቴክኖሎጂ ተጠቅመው አታውቅም። ሆኖም አንድ ስኮትላንዳዊ የአእምሮ ሐኪም በየጊዜው እየመጣ የአእምሮ ምርመራ ያደርግላት የነበረ ሲሆን ግጥሞቿን እንድታነብለት በማድረግ ያበረታታት ነበር። የክፍሏ ጎበዝ ተማሪ ስለነበረች ሽልማት ተቀብላለች። ፋኒ በትምህርት ቤት እያለች ፒያኖ፣ ኦርጋን፣ በገና እና ጊታር የተማረች ሲሆን ጥሩ ቅላጼ የነበራት ዘማሪ መሆን ችላ ነበር። በዚህ ሁኔታ ውስጥ እያለች በ1841 ዓ.ም በሕይወት ለተለዩት የአሜሪካን ፕሬዝዳንት ለነበሩት ዊሊያም ሄንሪ ሃሪሰን የመወድስ ግጥም በኒውዮርክ ሄራልድ እንዲታተምላት አድርጋለች። እንዲሁም በሌላ ጋዜጣ ሌላ ግጥም ለኚሁ የአሜሪካን ፕሬዝዳንት መወድስ ግጥሟን አሳትማለች። በ1844 ዓ.ም ዓይነ ስውሯ ልጃገረድ በሚል ርዕስና ሌሎች ግጥሞች የመጀመሪያ መጽሐፏን ያሳተመች ሲሆን በ1851 ዓ.ም ሁለተኛ ደግሞ ሞንትሪ እና ሌሎች የግጥም መድብሎችን አሳትማለች። ከ1851 ዓ.ም ጀምሮ ለሙዚቃ የሚሆኑ ስንኞችን መጻፍ ጀመረች። እንዲሁም በትምህርት ቤት እያለች ከሙዚቃ መምህሯ ጆርጅ ኤፍ ሩት ጋር ካንታታ በተባለው የሙዚቃ ቅንብር ንግስት አበባ የተሰኘ ሙዚቃ ውጤታማ በሆነ መልኩ ሰርታ አጠናቃለች። ከዚህም በተጓዳኝ በዋሽንግተን የሚገኙ የአግባቢዎች ሎቢስትስ ንብረትን በመሳተፍ ትምህርት ለዓይነ ስውራን ሊደርሳቸው
ይገባል በሚል ትከራከር ነበር። የመጀመሪያዋ በሰሜን አሜሪካ ምክር ቤት ግጥም ያቀረበችም ሴት ነበረች። በጃንዋሪ 24 በ1844 ዓ.ም የተማረችበት የኒውዮርክ አይነ ስውራን ትምህርት ቤት ለአሜሪካ ኮንግረስ አባላት ቀርባ የሙዚቃ ኮንሰርት እንድታቀርብ እድሉን የሰጣት ሲሆን በየሄደችበት የምትለው ነገር ቢኖር ትምህርት ለአይነ ስውራን ሊሰጥ ይገባል በማለት ዘምራለች። ከሁለት ቀን በኋላ የአይነ ስውራን ተቋማት ወክላ በትሬንተን ኒው ጀርሲ ለአይነ ስውራን እርዳታ ማሰባሰቢያና የትምህርት ድጋፍ እንዲያገኙ ቀስቃሽ ግጥም አቅርባለች። እንዲሁም በ1845 ዓ.ም ለአሜሪካ ሪፐብሊካን ምስጋና በሙዚቃ የሚቀናበር ግጥም አበርክታለች። ፋኒ ተመረቃ ከወጣች በኋላ በኒውዮርክ የአይነ ስውራን ትምህርት ቤት የእንግሊዝኛ ሰዋሰው፣ በንግግርና ጽሑፍ ጥበብ እንዲሁም በጥንተ ታሪክ መምህርት ሆና እስከ 1858 ዓ.ም ድረስ ሰርታለች። በኒውዮርክ እያለች እስከ 1867 ዓ.ም ድረስ የመጥምቃውያን ወይም የባፕቲስት ቤተክርስቲያን እንደ ሚስዮናዊ ዲያቆን እና የበጎ ፈቃድ ሰባኪ ሆና አገልግላለች። በዚያ ከነበሩ አገልጋዮችም ጋር በመሆን ለመዝሙር የሚሆን ግጥም ታዘጋጅ ነበር። በ1849 ዓ.ም በኒውዮርክ በተነሳው የኮሌራ ወረርሽኝ በሽታ ኒውዮርክን ለቃ ከመውጣት ይልቅ በዚያ የታመሙትን ህሙማን በመንከባከብ ያንን ጊዜ አሳልፋለች። ፋኒ በዚህ ጊዜ የነበረው ድባብ የሞትና የሐዘን ነው። ሆኖም ለራሴ ምቾት ብቻ እያሰብኩኝ ነው መሰለኝ በሚል በመንፈሳዊ ነገሯ ላይ አንዳች እንደጎደላት ታስብ ነበር። እንዲህ እንድትል ያደረጋት ነገር ደግሞ በማህበራዊ፣ በፖለቲካ፣ በትምህርት ታድሶ ብዙ ጊዜዋን የሰጠች ስለመሰላት እውነተኛ የጌታ ፍቅር በህይወቴ የለም በማለት ትጨነቅ ነበር። በ1850 ዓ.ም በህልሟ ስትጨናነቅ ካሳለፈች በኋላ በኒውዮርክ ወደሚገኘው የሜቶዲስት ቤተክርስቲያን መንፈሳዊ የመነቃቃት ስብሰባ ላይ ስትገኝ እግዚአብሔር ለልቧ ሰላም ሲሰጣት ተሰማት። ይህን ስሜት 2 ጊዜ ባደረገችው መገኘት በህይወቷ የጌታ ሰላም ስለተሰማት ፊቷን ወደ እግዚአብሔር መመለስ እንዳለባት አመነች። በመጨረሻም ከኖቬምበር 30 1850 በኋላ አጥብቃ ጌታን ትፈልገው ነበር። በዚህ ጊዜ የተሰማትን ስትገልጽ ሰማያዊ የብርሃን ጎርፍ ተሰማኝ በማለት ገልጸዋለች። ፋኒ በተለያየ ቦታ ያሉ አብያተ ክርስቲያናትን ብታዳርስም ሁልጊዜ ራሷን እንደ ሜቶዲስት ቤተክርስቲያን አባል ብታስብም ነገር ግን ከ1869 ዓ.ም በኋላ ነበር የኤጲስኮፓል ሜቶዲስት ቤተክርስቲያን አባል በመሆን የጸናችው። ሆኖም የሜቶዲስት ቤተክርስቲያን የቅድስና እንቅስቃሴ አባል አድርጋ ራሷን በይፋ መግለጽ አልፈለገችም። ሆኖም ጆን ዌስሊ በሚጓዝበት የአገልግሎት ስፍራዎች ከወንድሞችና ከእህቶች ጋር በመሄድ ታገለግል ነበር። በዚህ ዓመተ ምህረት አሌክሳንደር ቫን አልስታይን የተባለ ልክ እንደርሷ አይነ ስውር የሆነ ሰው አብሯት በትምህርት ቤት የተማረና ከእርሷ ጋር በመምህርነት የሥራ ባልደረባ የሆነ ሰው አግብታለች። ከዚያም የኮሎምቢያዋ አበባ ጉንጉን በሚል 3ኛ የግጥም መጽሐፏን አሳትማለች። በ1869 ዓ.ም ጥንዶቹ አንድና ብቸኛ ልጃቸውን የወለዱ ሲሆን እርሱም ሳይበረክት በሕፃንነቱ በሞት ተነጥቀዋል። ከዚህ ክስተት በኋላ ቢለያዩና የራሳቸውን መንገድ ቢሄዱም ባለቤቷ እስከሞተበት እስከ 1902 ዓ.ም ድረስ ብቻ አልፈጸሙም ነበር። ፋኒ ክሮስቢ በዝማሬ ተሰጥኦዋ ምክንያት የተለያየ ስም የተሰጣት ሲሆን ከነዚህም በተለይ አሜሪካን ሀገር የወንጌል ዝማሬ ጸሐፊ ንግስት፣ የዘመናዊ የቤተክርስቲያን ዝማሬዎች እናት በአሜሪካ ትባል ነበር። ብዙዎቹ በአሜሪካን ቤተክርስቲያን የሚዘመሩ ዝማሬዎች የእርሷ ናቸው። ከዚህ በተጨማሪ ሁሉም የሪቫይቫል ዝማሬዎች የእርሷን ዝማሬዎች እንደ አርአያ አድርገው የሚወስዱ ነበሩ። የሳንኪና የዲኤል ሙዲ ትልልቅ የወንጌል ዘመቻዎች መሳካት አንዱ የእርሷ ዝማሬዎች እንደ ምክንያት የሚወሰዱና ጌታ የብዙዎችን ልብ የማረከበት ነው ብለው አንዳንዶች ይናገራሉ። ፋኒ ከ1864 ዓ.ም ጀምሮ የዝማሬ ግጥምና ዜማ መስራት ጀመረች። የሰራቻቸው ቁጥርን በተመለከተ እርግጡን መናገር ባይቻልም ከ5500 እስከ 9000 ድረስ እንደነበር ይገመታል። መዝሙሮቿም ከ100 ሚሊዮን ኮፒ ታትመዋል። አንዳንድ መረጃዎች እንደሚያሳዩት ከሆነ ደግሞ 8000 ነው ብለው አስረግጠው ይናገራሉ። ያም ሆነ ይሄ ፋኒ በሺዎች የሚቆጠሩ ዝማሬዎች እንደሰራች ጥርጥር የለውም። ከዚህም ሌላ ፋኒ ከ1000 በላይ ዓለማዊ ግጥሞችን ገጥማለች። የፋኒ ስራዎች ግጥሞቹም ሆነ ዜማዎቹ ጥራታቸውን የጠበቁ ነበሩ። በእንግሊዝኛው ተናጋሪ ክርስቲያኖች ዘንድ እውቅናን ያተረፈው በኢየሱስ ክንዶች ተጠብቄያለሁ፣ ከጥፋት መዳን፣ የተባረከ ዋስትና፣ ዘላለሜ ብሩህ፣ መዳኔ ለኔ ከመኖር በላይ ነው፣
እናም ሌሎችም ይገኙበታል። በተለይ እርሷ ታዋቂ የሆነችው በሜቶዲስት ቤተክርስቲያን ነው። እንደውም የሜቶዲስት ቤተክርስቲያን በየዓመቱ የፋኒ ክሮስቢ ቀን ተብሎ ይከበርላታል። በ1897 ዓ.ም የመጨረሻ የግጥም መድብሏን የምሽት ደውልና ሌሎች ግጥሞችን አበርክታለች። የህይወት ታሪኳን በተመለከተ 2 መጽሐፍ ያሳተመች ሲሆን እነርሱም በ1903 ዓ.ም የፋኒ ክሮስቢ የህይወት ታሪክ በሚል እና በ1906 ዓ.ም ደግሞ የ80 ዓመት ትዝታዎች የሚሉ ናቸው። እነዚህ ሁለቱ ግለ ታሪኮቿ በዘመኑ ገበያ ላይ ምርጥ ሽያጭ የነበራቸው መጽሐፍት ሆነው ተመዝግበዋል። የፋኒ ክሮስቢ ፒያኖ በቦሪ ሚስዮን ቅጥር ግቢ ውስጥ በአንድ ቤት ተቀምጦ ይገኛል። ማርች 24 1908 በተደረገላት ቃለ መጠይቅ በአዲሲቷ መንግስተ ሰማይ ተመዝግቤያለሁ በሚል ርዕስ የታተመው ቃለ መጠይቅ ፋኒ በህይወቷ መጨረሻ የሚያስደስታት ነገር ቢኖር ዝማሬዎችን መጻፍ ሳይሆን ዋናው ስራዬ የወንጌል መልእክተኝነት ወይም የሚስዮን ስራ ነው ስትል ነበር። በመሆኑም በከተማ የምታየው ስደተኞችና ድሆች ትልቅ ፍላጎት እንዳለ አመላካች መሆኑን በመረዳቷ ከተማን ማዳን ሚስዮናውያን በሚባለው ተቋምና ሌሎች የርህራሄ አገልግሎት ተቋማት ጋር በመንቀሳቀስ መርዳት ጀመረች። እርሷና ባለቤቷ ለድሆች እርዳታ የሚውል የመዝሙር ኮንሰርት አዘጋጅተው ነበር። ሀብታምነት አስፈሪ ነው ብላ ትናገር ነበር። ገንዘብ መሰብሰብና ማከማቸትን ትሻሻው ነበር። ስለዚህም ለመኖር ያህል ጥቂት ነገር አስቀርታ ሌላው ለችግረኞች ታካፍል ነበር። በኒውዮርክ ነዋሪዎች ዘንድ በለጋስነቷ ትታወቃለች። ባገኘችው አጋጣሚ በሚደረጉ ስብሰባዎች አዳዲስ ግጥም በመጽሐፍ በማቅረብ ድሆችን ትረዳበት ነበር። ከ1880 ዓ.ም እስከ 1900 በነበሩ ጊዜያት ከ8 በላይ የሚስዮን ድርጅቶች ጋር ያገኘችውን በመለገስ ታገለግል ነበር። ፋኒ አንድ ጊዜ ስለ ወንጌል መልእክተኝነቷ ወይም ሚስዮን አገልግሎት የተናገረችው በ25 ዓመት የሚስዮን አገልግሎት ወቅት እንዲህ ብለ ልትናገረው የምትችለውን ነገር አይቻለሁ። ለምንድን ነው ማንኛውንም ነገር ማድረግ የተሳነን? አንድን ነገር እስክትሞክረው ድረስ ምን ማድረግ እንዳለባት አታውቅም። ተስፋ በሌላቸው ሰዎች እመደብ ነበር። ሆኖም ያንን መለኮታዊ የፍቅር መርህ ለእነርሱ አምጥቻለሁ፣ እነርሱም ተነክተዋል በማለት አይነ ስውርነት ለሌሎች እንድታተርፍ ገደብ እንዳልጣለባት ተናግራለች። ፋኒ ለቀጣዮቹ 30 ዓመታት በኒውዮርክ ይሰሩ ለነበሩ የሚስዮን አገልግሎት ንቁ ተሳታፊ ሆና ነበር። ህይወቷን በድህነትና በልዩ ልዩ ፍላጎት ውስጥ ለነበሩ ሰዎች እገዛ ለማድረግ በመስጠት ታገለግል ነበር። የሚስዮንን ስራ እንደ ዋና ስራው አድርጋ ወስዳው ነበር። በህዝብ ለሚታወቁ አገልግሎቶች አቅሟን ማሳየት አትፈልግም ነበር። ለጥረቷን ማካካሻ ለማግኘት አትፈልግም ነበር። በምታሳትማቸው ዝማሬዎች ድሆችን ትረዳ ነበር። ፋኒ ክሮስቢ በተወለደች በ94 ዓመቷ ረዘም ላለ ጊዜ በልብ ህመም ስትሰቃይ ቆይታ በ1915 ዓ.ም ወደ ጌታዋ እቅፍ ተሰብስባለች። ከፋኒ ክሮስቢ ህይወትና አገልግሎት ምን እንማራለን? ፋኒን በቃላት እንዴት መግለጽ እንደሚቻል ይቸግራል። ምክንያቱም ጸሐፊ፣ ገጣሚ፣ ዘማሪ፣ የአይነ ስውራን መብት ተከራካሪ፣ መምህርት፣ ሚስዮናዊና ሌላም ይህን ሁሉ ስራ የሰራችው ደግሞ በልጅነቷ የአይን ብርሃኗን ያጣችና ወላጅ አባቷን በልጅነቷ የተነጠቀች ሴት ነበረች። ሆኖም ይህንን ግዙፍ ችግር እንደ ድልድይ ተጠቅሞ እግዚአብሔር ወዳየልን የስኬት ማማ መውጣት እንደሚቻል ፋኒ ማሳያ ናት። ደግሞ አስገራሚው ነገር ምን ያህል ጊዜ ብትሰጥ ነው በሺዎች የሚቆጠሩ ዝማሬዎች የደረሰችው፣ በሺህ የሚቆጠር ግጥም የገጠመችው፣ የድሆችን ሰቆቃ ያስታገሰችው። አስገራሚ ነው። ለካ ህይወትን ለጌታ ከሰጡ እንደዚህ ጸጋንና ክህሎትን ጌታ አትረፍርፎ ይሰጣል ያሰኛል። ፋኒ በቤተሰቦቿ አንባቢ እንድትሆን ያዳናትን ጌታ በቅጡ እንድታውቅ ከደረሰባት የአካል ጉዳት አልፋ ማሰብ እንድትችልና እንድታደርግ ትልቅ ብርታት ሆነው አገልግለዋታል። ይህ በልጅነቷ የሰነቀችው ልምድ በምድር ቆይታዋ እያንዳንዱን ቀን በዓላማ እንድትኖር ከራሷ አልፋ ለሌሎች እንድታስብ የተሰጣትን መክሊት ትንሽ ዘግይታም ቢሆን ለእግዚአብሔር ክብር እንድታውለው በምድራዊ የነዋይ ፍቅር ልቧ እንዳይማልል የደረሰባት የአካል ጉዳት ለዛውም የአይን ብርሃን ማጣት ከባድ ቢሆንም እንዴት ውጤታማ ሆናለሁ ብላ አርቃ እንድታስብ የቤተሰቧ ሚና በቃላት የሚገለጽ አይደለም። ወላጅ ወይም አሳዳጊ የልጅነትን ጊዜ ወደ መልካምም ወደ ክፉ ነገርም መምራት ይችላል። ፋኒ ጌታ የተጠነቀቀላትና ከመከራዋ ክብደት ላይ ጥሩ አሳዳጊ ባታገኝ እጣ ፋንታዋ ቀላል እንደማይሆን የተረዳላት ጌታ በመልካም ቤተሰብ አሳደጋት። ዛሬ ላይ መንፈሳዊ ሕይወትን ኮትኩቶ የሚያሳድግ መሪ እጦት ያለ ይመስላል። ክርስቲያን ተብሎ ቅጥሩ ቀላል ያልሆነ ክርስቲያን ይህ መጽሐፍ ቅዱሳዊ ልምምድና አስተምሮ ውጤት ሰለባ ሆኖ ይታያል።
ችግሩ አንዳንዶች ሳያድጉ ያደጉ ስለሚመስላቸው፣ ሌሎች ደግሞ ሁነኛ አሳዳጊ አጥተው ሲባዝኑና ሲቅበዘበዙ ማየት የተለመደ የዕለት ተዕለት ኑሯችን ሆኗል። በፍቅር ጉድፍን አንስቶ ለሀጭን ጠርጎ ነውርን ሸፍኖ የሚያሳድግ አሳዳጊ የመነመነበት ጊዜ ነው ቢባል ማጋነን አይመስለኝም። በዓለማችን ላይ ዛሬ ብዙ ፍቅር ያጡ፣ ተስፋ የቆረጡ፣ እውነተኛውንና ሕያው የሆነውን መንገድ የሚያሳያቸው መሪ ያጡ፣ የመኖር ትርጉም የጠፋቸው ብዙ ናቸው። እንኳን እንደ ፋኒ ያሉትን የዓይን ብርሃናቸውን ያጡትን የሚታገስ አባት ወይም አሳዳጊ ቀርቶ ትንሽ ከመንገድ ያፈነገጡ አይናማዎችን የሚረዳ እረኛ የጠፋበት ጊዜ ነው። በእርግጥ ዋናው ቁም ነገር የውስጥ ዓይን መብራት በመሆኑ ፋኒ አሳዳጊ ያገኘች እድለኛ ስለነበረች የገጠማት ነገር ሁሉ እንዳመጣጡ በጌታ ጸጋ መልሳ አምልኮ ያየላትን ድል ተቀናጅታለች። ፋኒ በጌታ እንድታድግ ሸክም ሆኖባቸው ያሳደጓትን አያትና እናት ከፋኒ ፊት ለፊት የሚኖረው ትልቁ የእግዚአብሔር መንግስት ስራ ወለል ብሎ ሳይታያቸው የቀረ አይመስለኝም። አንዳንዶችን ጥሩ አባት ወይም እናት ብናጣ አሳዳጊ አዘጋጅቶ በፈለገው መንገድ የሚመራን አምላክ እንዳለን መዘንጋት የለብንም። የእግዚአብሔር መንገድ ውጣ ውረድ የበዛበት ጠመዝማዛ ቢሆንም በእያንዳንዱ መንገዳችን ላይ እንቅፋትን እያነሳ መሮጥ መራመድ ሲያቅተን ያልጠበቅነውን ኃይል እየነካን ስንበረታ እኛ ባሰብነው ሳይሆን እርሱ ባሰበው መንገድ እየመራ እንደ ቋጥኝ የከበደንን ነገር አንዳንዴ እያነሳ አንዳንዴ የምንሸከምበትን አቅም እየሰጠ ይኸው እዚህ ደርሰናል። በጥቅሉ የፋኒ ህይወትና አገልግሎት ተስፋ አትቁረጡ። አካል ጉዳተኛ ነኝ አትበሉ። ወገን የለኝም አትበሉ። ገንዘብ የለኝም አትበሉ። እውቀት የለኝም አትበሉ። አቅም የለኝም አትበሉ። እድሜ ጫፍ ላይ ነኝ አትበሉ። ተቀባይነት የለኝም አትበሉ። ከሁሉ አንሳለሁ አትበሉ። እነዚህን ሁሉ የሚሰጥ አምላክ ነው የምታመልኩት። ብቻ በራሳችሁ አትታመኑ። ሲሆንላችሁ በገዛ ኃይሌ ይሆነልኝ አትበሉ። ሁልጊዜ ዓይናችሁን ሁሉን ወደሚችለው አምላክ ይማጠኑ፣ እርዳታው ከእርሱ ዘንድ ይሆንላችኋል ብሎ የሚያስተጋባ ድምጽ ነው።